እናንተ እግዚአብሔር ይስጣችሁ ኦሮሞ ነው ብላችሁ ያስቀመጣችሁልኝ አብዮት ካሳዬ በላይነህ የሚባለው እናንተ ደግሞ የሰየማችሁ ስም አብይ አህመድ አሊ የሚባል ነገሩ ግን አብዮት ካሳዬ በላይነህ እሱ ነው እየጨረሰን ያለው ኦፒዲዮ ያንዳንዱ ሊስት ጥራልኝና እነግርሃለሁ ኦፒዲዮ ኦሮሞ የለው ኦሮሞ ኦፒዲዮ እና ያ ነበር እስኪ ዶክተር ወደ ሌላ እንዳንሄድ እንጂ እስኪ በዚህ ላይ አብዮት ካሳዬ በላይነህ ነው ማን ነው አብዮት ካሳዬ በላይነህ እስኪ ትንሽ ቢያብራሩልን ጠቅላይ ሚኒስትር አብይ አህመድ ነው ወይስ ማን ነው ያ አብይ ጠቅላይ ሚኒስትር አብይ አህመድ ኦሮሞ አይደለም እና ለማም እና ሁሉም ኦፒዲዮች ያውቃሉ አብይ አንድም ቀን ስለ ኦሮሞ ተንፍሶ አቅም ስለ ኦሮሞም ፍላጎት አውቅም የለውም አንድ ኦፒዲዮ ብቻ ነው በትክክል ይሄ ሰውዬ አንድም ቀን ስለ ኦሮምኛም ስለ ኦሮሞም አውርቶ አውቅምና እንዴት እንሾማለን ብሎ ጠይቋል ይሄ የበላይ አመራር ነው ስለዚህ ሹሙ ነው ተባለው እና በትክክል እና በሚዲያ ላይ እንደምትሰማው አባትዮም የተገደለው ይሄን ኢንተርቪው በመናገሩ ነው አሉ ስለዚህ እኔን ስለማይገሉኝ መናገር ይችላል ኦፒዲዮች ግን እነሱም ኦሮሞ ስላይደለ እንደዚህ አይነት ነገር ደፍሮም ለመናገር ችግር የሚገርም ግን 4 ሚሊዮን ኦፒዲዮን መልምላችሁ ያጠፋችሁት ጊዜ በጣም ብላሽ ነው ምንም እስኪ ዶክተር በዚህ እስኪ አጠር አድርገው እስኪ ባክግራውንዳቸው የዶክተር አብይ ኦሮሞ ካልሆኑ ምንድናቸው ታዲያ እስኪ ማን ብለን እንጥራቸው ምናልባት የሲያስ ልጅ ሊሆኑ ይችላሉ እንግዲህ እኔ አላዋለድኳቸውም ግን ኦሮሞ እንዳልሆኑ በእርግጠኝነት መናገር ይቻላል ያጋሩም ሰዎች ይሄንን ነው ያሉኝ ባይ ዘ ዌይ እኔም አብይም አንድ ከተማ ነበር አብይ ወደ መቀሌ ወደ ጦር ግንባር ሲሄድ እኔም ወደ መቀሌ ልሄድ ነበር በአጋጣሚ እና ስለዚህ በሻሻ ነበር ምንም የሚያገናኘው ነገር የለም አብይ አይደንቲቲ ውሸት ነው ትምርቱም ውሸት ነው እውነቱን ለመናገር እና አብይ አንድም ቀን ሌላ ደም አለብኝ ብሎ አውቅም እና ኖርዌይ ሲመጣ ግን ፈረንጆች ነገሩና አብይ ሌላ መሆኑን ኦፒዲዮ ይሄን ተንፍሳ አታውቅም እና ለኢትዮጵያ መፍረስ አንዱ ነፍጠኛ ብቻ ሳይሆን ኦፒዲዮ ነውና እንደዚህ አይነት ይሽወዳ ፖለቲካ ማንነቱ ውሸት ነው አብይ ትምርቱ ውሸት ነው አመራረጡ ውሸት ነው ይው ልባርክ ለማ ነበር እኮ የኦፒዲዮ ፕሬዝዳንት ለማ ኦፒዲዮ ፕሬዝዳንት ሆኖ ያለ ለንደን ኮንፈረንስ ላይ ነበር 16 ፖለቲካ ድርጅቶች በኦነግ አመራርነት ብዙ ፓርቲዎች የተሳተፉበት ለኢትዮጵያ ፕሮፖዛል ሰርተን ነበር የሽግግር ምን መሆን አለበት የሚል ፕሮፖዛል ሮድ ማፕ ሰርተን በዛ ላይ ምንድነው ኤርማን ኮን ያለን ለማ ወይም ሌላ ነገር አይደለም እኛ አብይ መርጠናል ፈለጋችሁም አልፈለጋችሁም እሱ ነው አለ ልባርግ እንዳንተ በስካይፕ ነው ለሁሉም የኦነግ መሪዎች ሁሉም የኡጋደን መሪዎች ሁሉም የጋምቤላ የቤኒሻንጉል የአፋር ሁሉም ነበሩ እና በዛ ላይ ነው በግልጽ የተናገሩ ይሄን ሰውዬ ወደዳችሁ ጠላችሁ ተቀበሉት አብይ ማን ነው አብይ ብለን ተጠያየቅንኛ አይሁድ ለማን ነው የምናውቀው ምክትሉ አቢባ ናት እና ምንድነው ፓርቲ ውስጥ ነው ቴሌኮሙኒኬሽን ውስጥ ይሰራል ኢንሳ ውስጥ ይሰራል ምናምን አሉን ልብ አድርጉ ስለዚህ የውጪ ሰው ያስቀመጠልን ነው እንጂ ይሄ ሰው የኦሮሞ እንዳልሆነ በግልጽ መናገር ይፈልጋሉ ስለዚህ ሁሉንም ስለ ዲግሪው ፎርጅን ነው የተሰራለት ጄኔቫ ላይ የትም ሀገር የምናገረው ንግግር የተቀረጸና የተቀረጸ ነው ጻፊዎቹ ደግሞ እነማን እንደሆኑ እኔ በኋላ ከጠየቀኝ ልነግርህ ይችላል ሊስታቸውን ሁሉ